ሰላም ጤና ይስጥልን ውድ የሀበሻን ስታርስ ቤተሰቦቻችን እንደምን ቆይታችኋል? በዛሬው ፕሮግራማችን ስለ ሰዓሊ ገብረ ክርስቶስ ደስታ ያልተነገሩ አዳዲስ መረጃዎችን የምናጋራችሁ ነው የሚሆነው። ከፕሮግራማችን ጋር አብራችሁን ልትቆዩ እየጋበዝናችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። ሰዓሊ ገብረ ክርስቶስ ደስታ ከአባታቸው ከአለቃ ደስታ ነጋውና ከእናታቸው ከወይዘሮ አጸደ ማርያም ወንድማገኝ ጥቅምት 5 ቀን በ1924 ዓ.ም በሐረር ከተማ ተወለዱ። የሰዓሊ ገብረ ክርስቶስ ደስታ የህይወት ታሪክና አንዳንድ ግጥሞች በሚለው የብርሃነ መስቀል ደጀኔ ጥናታዊ ጽሑፍ እንደተብራራው የሰዓሊ ገብረ ክርስቶስ አባት አለቃ ደስታና የአባታቸው አባት ደብተራ ነጋው መሰረታቸው ሰሜን ሸዋ ውስጥ ባንኮበር አካባቢ ነበር። ሁለቱም የቤተክርስቲያን ሊቃውንት እንደነበሩ ይነገራል። አለቃ ደስታ ወደ ሐረር የሄዱትም ልዑል ራስ መኮንን ወልደ ሚካኤልን ተከትለው እንደሆነም ተብራርቷል። ገብረ ክርስቶስ እድሜያቸው ለትምህርት በደረሰ ጊዜ በአዲስ አበባ ሲማሩ ቆይተው በመጨረሻም በአዲስ አበባ ዩኒቨርሲቲ ገብተው ለ2 ዓመታት ተማሩ። በመሃሉ ለከፍተኛ ትምህርት ወደ ጀርመን ሀገር በኮሎኝ የስዕል አካዳሚ ውስጥ በመግባት ስዕልና ግራፊክስ ተምረው አጠናቀቁ። ወደ ሀገራቸው እንደተመለሱ በመምህርነት ሙያ ተሰማርተው እያገለገሉ ብዙ ረቂቅ አሳሳል ስልትን መሰረት በማድረግ የተሳሉ ስዕሎችን በሀገር ውስጥና ከኢትዮጵያ ውጪ በሚዘጋጁ አውደ ርዕዮች እያቀረቡ ያሳይተዋል። ሰዓሊ ገብረ ክርስቶስ ከኢትዮጵያ ውጪ አውደ ርዕይ ካሳዩባቸው ሀገራት መካከል ጀርመን፣ ግሪክ፣ ስፔን፣ ጋና፣ ሶቪየት ህብረት፣ ህንድ፣ ብራዚል፣ ቤልጂየም፣ ዩጎዝላቪያ፣ ጣሊያን፣ ናይጄሪያ፣ ኮሪያና አሜሪካ ዋና ዋናዎቹ እንደሆኑ አንዳንድ የኢትዮጵያ ሰዓሊዎች አጭር የህይወት ታሪክ በተባለው መጽሐፍ ተጽፎላቸዋል። ሰዓሊ ገብረ ክርስቶስ በሙያቸው ላበረከቱት አስተዋጽኦ ከዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ቀጥሎ በ1958 ዓ.ም የቀዳማዊ ኃይለ ሥላሴ ሽልማት ድርጅትም ተሸላሚ ለመሆን በቅተዋል። ሰኔ 24 ቀን 1955 ዓ.ም ታትሞ በወጣው አዲስ ዘመን ጋዜጣ ከወጣው ዜና ለመረዳት እንደሚቻለው በግንቦት ወር 1955 ዓ.ም በኪነ ጥበብ ትምህርት ቤት አዳራሽ የስዕል አውደ ርዕይ ሲያሳዩ መርቀው የከፈቱት ቀዳማዊ ኃይለ ሥላሴ ናቸው። ሰዓሊ ገብረ ክርስቶስ ደስታ በዚህ አውደ ርዕይ ያቀረቧቸው 71 ስዕሎች ሲሆኑ አብዛኞቹ ጀርመን ሀገር ተማሪ በነበሩ ጊዜ ከትምህርት ጋር በተያያዘ የሳሏቸውም ናቸው። ለ38 ቀናት የአውደ ርዕይ 28 ስዕሎችን ከ6000 ብር በላይ በሆነ ዋጋ መሸጣቸውም ታውቋል። ስለ ኢትዮጵያ የስዕል ሙያ እድገት ተጠይቀው ሰዓሊ ገብረ ክርስቶስ ሲናገሩ ሙዚየም ካልተቋቋመ የሀገራችን አርት መሻሻል አይችልም ብለዋል። ናሽናል የአርት ክፍል፣ ጥንታዊ የኢትዮጵያ አርት ክፍልና ዘመናዊ የኢትዮጵያ አርት ክፍል ተብሎ ሊሰየም ይችላል ብለዋል። በውጭ ሀገር ዘመናዊ ስዕል ምን ያህል ዋጋ እንዳለው ሲያስረዱም እንዲህ ያለው ኤግዚቢሽን ሲደራጅ በከተማው ውስጥ ያሉ ትልልቅ ድርጅቶችም ስዕሉን ይገዛሉ። ለምሳሌ የከተማ ማዘጋጃ ቤት ወይንም በከተማው ያለው ሙዚየም ስዕልን ገዝቶ የሀገሩ ባህል ለጎብኚዎች ሊያስረዱበት ይችላል ብለዋል። ከዚህም በቀር የመንግስት ንብረት ሆኖ መንግስቱ ቢፈልግ ለውጭ ድርጅት ሊሸጠው ሊያከራየው ወይንም በኢንተርናሽናል ኤግዚቢሽን ተከፋይ ሊሆንበት ይችላል ብለዋል። ሰዓሊ ገብረ ክርስቶስ ደስታ ሰዓሊ ብቻ ሳይሆኑ እንደ ሰዓሊ አገኘው እንግዳ ሁሉ የታወቁ ገጣሚም ነበሩ። ያገጣጠም ስልታቸው አቅጣጫ ለመመልከት ይቻል ዘንድ የሀበሻን ስታርስ ቤተሰቦች ከሰዓሊ ገብረ ክርስቶስ ደስታ ታዋቂና ተወዳጅ ግጥማቸውን እየጋበዝናችሁ እንለያያለን። የሀበሻን ስታርስ ቤተሰቦች በሌሎች ቆንጆ ፕሮግራሞች እስክንገናኝ ድረስ ዳግም በሰላም ቆዩ። እንደገና ይናፍቀኝ ነበር ዞሮ ከቤት ይላለኛ ተረት አቧራው ፀሐዩ ይናፍቀኝ ነበር አፈሩ ጠጠሩ ይናፍቀኝ ነበር የመንደር ጭስማታ ይናፍቀኝ ነበር የሳር ቤት ጥቀርሻው መደቡ ምሰሶ ማገሩ ግድግዳው አጥሩና ጥሻው የፈራረሰው ካብ ቀጭን ጠባብ መንገድ በመንደር የሚሮጥ ቅጠል የሸፈነው ሳር ያለባበሰው እነዚህ ይናፍቁኝ ነበር። የተቆላ ቡና የሚወቀጥ ቡና የጎረቤት ቡና አቦል ሁለተኛ የተረጨ ቆሎ የሚያረቅ መጋኛ
የሚጨሰው ጣን እንጀራ በመሶብ ወጥ የፈሰሰበት ያገልግል እንጀራ የሚቧጠጥ ፍትፍት የክኮት የሽሮ የስጋ የዶሮ ይናፍቀኝ ነበር ቅራሪ ጉሽ ጠላ ይናፍቀኝ ነበር ፊልተር ዞማ ኮላ ያገራችን ድግስ ከበሮ ጭፈራው ዝላዩ እስክስታው ስካሩ ሁካታው ትርክምክሙ ነበር ግፊያው ትንቅንቁ ኳኳታው እርግጫው ዘፈን ድብልቅልቁ አሸወይና ወይና እስቲ እንደ ጎጃሞች አስዮ ቤሌማ ኦሆ አሃሃ የቄስ ትምህርት ቤት የሕፃናቱ ድምጽ ሃሁ ሂሃ ዜማ ነበር ይናፍቀኝ የጽጌ ጭፈራ ነበር ይናፍቀኝ ከበሮ ጽናጽሎ ሳአና ጥምቀት ፋሲካ ገና ሁዳዴና ስግደት ቡሄ ሆያ ሆዬ የእስላሞች አረፋ የኦሮሞ ሸጎዬ የቁልቢው ገብሬ ልደታ ፍልሰታ እንቁጣጣሽ ነበር መስከረም ሲጠባ አውቆ የበቀለው ፍሰራሽ አበባ ለምለም አረንጓዴ ያልተጠበቀ መስክ ከብት የሚግጥበት የደመና ግላጭ የሚጫወትበት ሌላም ብዙ ነበር ሌላም ደግሞ ሌላ ያገሬ ሰው ነበርን ይናፍቀኝ ጠይም ቆዳ ነበርን ይናፍቀኝ ቀይዳማ ነበረ ጥቁር ቆዳ ነበር ቁርንጫጭ ከርዳዳ ዞማ ጠጉር ነበር ያገራችን ቋንቋ ያገሬ ሙዚቃ ያገራችን ዜማ ጥበብ እጀ ጠባብ ያገራችን ሸማ ነበረ ናፍቆቴ ለሁሉ ለሸዋ ለወሎ ለትግሬ በጌምድር ለጎጃም ወለጋ አርሲ ሊባቡር ኤርትራ ገመጎፋ ለሲዳማ ከፋ ለሁሉ ነበረ ናፍቆቴ አለብኝ ትዝታ ዘመዶቼ ሳሙኝ ጓደኞቼም ጋብዙኝ ሊስትሮ ጨብጠኝ ባለጋሪ ንዳ መንደሩን አሳየኝ ያገሬ ልጅ ቆንጆ ቤት ለእንግዳ በይኝ አለብኝ ትዝታ አዲስ አበባ ላይ ነበረ ናፍቆቴ መናገሻ ነበር እንጦጦ ነበረ ኤረር ጋራ ነበር ዝቋላ ነበረ ጃን ሜዳ ነበረ ኮተቤ ነበረ ገፈርሳ ነበረ ጉለሌ ነበረ አዲሱ ከተማ መርካቶ ዲጂኖ ችምችም ያለው መንደር የከተማውን በደጃችሁ ቤሰፈር የቸርቸር ጎዳና የባቡሩ ጣቢያ ቢሾፍቱ ነበረ ናዝሬት ሞጆ አዋሽ ድሬዳዋ ነበር አለማያ ነበር ሐረርጌ ነበር የተወለድኩበት እናትና አባቴን ጥዬ ሄድኩበት የሚካኤል ጓሮ ሐረርጌ ነበር ዞሮ ከቤት አገሬ ነበር እኔን ናፈቀኝ ኢትዮጵያ ነበረች